በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ እንግዲህ ህዳር 14 ሶስተኛ ወር 2017 ዓመተ ምህረት በደብረ ብርሃን ዩኒቨርሲቲ በቀን ግቢ ጉባኤ አጠቃላይ እንግዲህ እንደ አመታዊ እቅድ ታቅዶ ወደ አበሻ አረጋውያን መርጃ ማዕከል ተማሪዎች እያቀኑ ወይም እየሄዱ ነው ማለት ነው እና ይሄውም በግቢ ጉባኤው በአመት ወይም በአመታዊ እቅድ ውስጥ ተካቶ የሚደረግ ክንውን ነው እና እንግዲህ እንደምትመለከቱት ተማሪዎች በነቂስ ወጥተው ወደ ማዕከሉ እያቀኑ ነው። ሲሄዱም እንግዲህ በየክፍል እየተቆራረጡ እየተወያዩ ነው እየሄዱ ያሉት ማለት ነው እና ዛሬ እንግዲህ በዚህ ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ወይም የነቢያትን ጾም አስመልክቶም መልካም ስራ ወይም በጎ ለማድረግ ሁሉም በአንድነት ወጥተው ወደ አረጋውያን ማዕከል እየገቡ ነው ማለት ነው። እዚህ ጉዞ ደግሞ በርካታ ክንውኖችን አብረን የምንመለከተው ወይም የምናየው ይሆናል። እንግዲህ በኋላ ላይ በተለያዩ ቪዲዮዎች እንመጣለን ብዬ አስባለሁ። እንግዲህ እንደምትመለከቱት ገና ወደ አበሻ አረጋውያን መርጃ ማዕከል እየደረሱ ነው። የውይይት አጀንዳቸውንም የሬሳቸውንም እያጠቃለሉ ይገኛሉ። ደርሰዋል። አሁን ቀጥታ ወደ ውስጥ በመግባት ሁሉም በየክፍሉ ወደ ተመደበለት ስራው ይሄዳል ማለት ነው። ይሄ የሚከናወነው እንግዲህ በተማሪዎች በራሳቸው በጎ ፈቃደኝነት ነው እና በኋላ ላይ እንግዲህ የሚኖረንን በጋራ አብረን የምንመለከተው ይሆናል። አሁን ከማጠቃለያው በኋላ ወደ ውስጥ ገባ ብለን ምን አይነት ስራዎች እንደሚሰሩ ምን አይነት ስራዎች እየተሰሩ እንደሆነ ወይም ያሉ ስራዎች ምን እንደሆኑና ተማሪዎችስ ምን አይነት ስራ ላይ ሊሳተፉ እንደሚችሉ አብረን የምንመለከተው ይሆናል። አብራችሁን ቆዩ። አሁን እንግዲህ ወደ ውስጥ እየገባን ነው። ይህ እንግዲህ የአበሻ አረጋውያን መርጃ ማዕከል ነው። ሴቶች እንግዲህ እዚህ ጋር መግቢያው ላይ እንደምትመለከቱት እቃ በማጠብ እናቶችን በመርዳት ጀምረዋል ስራውን ማለት ነው እና እንግዲህ በርካታ ስራዎች ለመልካም ወይም ለትርፋት የሚሰሩ በርካታ ስራዎች በማዕከሉ ውስጥ አሉ። ከዚህም እንግዲህ ይሄው የመጀመሪያውን በር ላይ እንደገቡ ስራቸውን ጀምረዋል ማለት ነው። ውስጥ ላይ እንግዲህ ምን አይነት ስራዎች እየተሰሩ እንደሆነ ወይም እንደተጀመሩ አብረን እናያለን ማለት ነው። ይህ እንግዲህ እንደምትመለከቱት የአረጋውያን መኝታ ቦታቸው ነው። እንግዲህ ይሄም በየጊዜው መጸዳት አለበት። ውስጥ ላይ ደግሞ ይሄ እንግዲህ አንድ ላይ መቆያቸው ወይም የሚመገቡበት መመገቢያ አዳራሽ ወይም ቦታቸው ነው እና ተማሪዎችም ወደ ውስጥ እየገቡ ይገኛሉ። እንግዲህ ሁሉም ልብሳቸውን እያስተካከሉ ነው ለጽዳት ማለት ነው። የጀመሩም አሉ። በእርግጥ እንደምትመለከቱት በጣም ደስ የሚል ተሳስቦ እያደረጉ ነው። ከልብ የተነሳ ከልብ የመነጨ አገልግሎት እየሰጡ ነው ለአረጋውያን ማለት ነው። እኔ አዳራሹን አጽድተው ጀምረዋል። እህቶቻችን ደስ የሚለው ነገር ደግሞ እዛም ያሉ አረጋውያን ራሱ ደስ ብሏቸው ላይ መድረኩ ላይ እንደምትመለከቱት አብራቸው ከልጆች ጋር ወይም ከተማሪዎች ጋር አብረው እያጸዱ እንዳለ ነው ምን እየተመለከትን ያለ ነው። እጅግ በጣም ደስ ይላል። ያው መልካም ስራ ለራስ እንደሆነ ሁሉም ተረድተዋል አውቀዋል ማለት ነው። እንግዲህ ተማሪዎች ደግሞ በሁሉም ክፍል በግቢ ጉባኤው በ10ሩም ክፍል ውስጥ ያሉ ተማሪዎች ሲሆኑ በራሳቸው ፈቃድ ወደሚችሉት ስራ መስክ ወይም ስራ አይነት ነው የተሰማሩት ወይም የገቡት ማለት ነው። በርካታ ድጋፎች እየተደረጉ ይገኛሉ። አሁን ደግሞ ወደ ውጭ ላይ ስንመጣ ይሄው ውስጥ ላይ ሌሎቹ ያጸዱን፣ እዚህ ጋር ደግሞ የእናቶችን ጸጉር እየሰሩ እህቶች ይገኛሉ። የአረጋውያን ጸጉር እየሰሩ ነው። እጅግ በጣም ደስ የሚል ቆይታ ነው የሚኖረን ማለት ነው። ይህን ከማየት በላይ የሚያስደስት ነገር አለ ብዬ አላስብም። ይህንን የበረከት ስራ ሁሉም እየተሳተፉበት ይገኛሉ። እዚህ ጋር ደግሞ ሁሉም እንግዲህ እንደገቡ ነው የጀመሩት ማለት ነውና ልብስ አጠባ ነው እዚህ ጋር እየተከናወነ ያለው። ሁሉም በአንድ ገብተው የአረጋውያን ልብስ ሰብስበው እያጠቡ ይገኛሉ ማለት ነው። እዚህ ጋር እንግዲህ በጣም ቸግሮ ነበር፣ ቁጥር የሰጠውላ ነበርና አጠባው ላይ ያደረጉት ሰው በጣም እጅግ በዝቶ ማለት ነው። አሁን ደግሞ ወደ ትንሿ ማዕከል እየገባን ነው። ወደ ትንሿ አረጋውያን
ማዕከል ውስጥ ላይ የሚገኘው ጋር እየገባን ነው። ስራዎች በርካታ ስራዎች እየተሰሩ ነው። ውስጥ ላይም እንደምትመለከቱት እንግዲህ እዚህ ጋር የልማት ስራ ነው። እዚህ ጋር ሰብል የተሰበሰበበት ቦታ ላይ ነው እንግዲህ ሁሉም በአንድነት እየሰሩ ነው ያሉት። እውነት በጣም ደስ የሚል ቆይታ ነበረ። እንደምታዩት እንግዲህ ሁሉም ደፋ ቀና እያሉ ነው እየሰሩ ያሉት። ለጉልበታቸው እየሳሱ አይደለም። እግዚአብሔር አምላክ የበረከት ስራ ያድርግላቸው። የእውነት በጣም ደስ ይላል። ከዚህ ቀጥሎ እንግዲህ እነዚህ የሚታዩ ነገሮችን ለመንቀል ሁሉም ደፋ ቀና እያሉ ነው። የእውነት በጣም ደስ የሚል ስራ ነበረ፣ ቆይታ ነበር። እንግዲህ ሁሉም ያቅሙን ያክል ሁሉም እርዳታ ያደረገ ወይም ስራ በየስራው ተሰማርቶ እየሰራ ይገኛል። እንግዲህ እንደምትመለከቱት ያጸዱትን ቦታ እንደገና እየቆፈሩት ነው ማለት ነው። እነዚህ የሚነቀሉ ነገሮችን ነቃቅለው የሚቆፈረውን እየቆፈሩ ይገኛሉ። ቀጥሎ እንግዲህ ሁሉም ቦታውን አጽድተው ቆሻሻውን አስወግደው ቆፍረው የሚነቀለውን ሁሉ ነቅለው ከጨረሱ በኋላ እንግዲህ ወደ ሌላ ቦታ ነው የሚሄዱት ለስራው ማለት ነው። ከዚህ ቀጥሎ ደግሞ ምን ሄደው ታችኛው ሌላው ቡድን አለ ደግሞ እዚህ ጋር እንደስታዩ ደግሞ ሽንኩርት በመንቀል በመሰብሰብ አንድ ላይ በማከማቸት በርካታ ድጋፎችን ያደረጉ ይገኛሉ። ይሄም ደግሞ ሌላ ቲም ነው። ይሄም በሚችሉት ልክ እዚህ ጋር የተሰማሩ ናቸው። በራሳቸው አቅም በራሳቸው ወስነው የገቡበት ስራ ነው። እዚህ ጋር እንግዲህ ሽንኩርት ነቅለው አንድ ላይም አከማችተው ጨርሰው ነው የሚወጡት ማለት ነው። ከላይ ጀምሮ ስንመለከት ሁሉም ዝቅ ብለው በርካታ ስራዎችን እየሰሩ ይገኛሉ። የእውነት እጅግ በጣም ደስ በሚል ሁኔታ ነው ስራው እየተሰራው ያለው። እንግዲህ ይሄ ስራ ደግሞ ተበርታቶ ሊቀጥል የሚገባ ስራ ነው። ከዛ በኋላም ደግሞ ወደ ታች ወረድ ብለን እንጨት የሚፈልጡትንም ለማየት ሞክረናል። እንግዲህ ከጀርባ እንደምትመለከቱት በርካታ ልጆች እንጨት በመፍለጥ ላይ ተሰማርተው እየተሳተፉ ወይም እየፈለጡ እየሰሩ ይገኛሉ። እንግዲህ አንዳንዶችንም ለማነጋገር ሞክረናቸዋል። እንግዲህ ያንን በኢንተርቪው ቪዲዮ እንመጣለን። በስተመጨረሻም እንግዲህ ከዛ በመመለስ በአባቶች ቡራኬ ተሰጥቶ ጸሎት ተደርጎ ተማሪዎች ወደ ግቢ ተመልሰዋል። እንግዲህ ይህ መልካም ስራ እንግዲህ ተበረታቶ ሊቀጥል እንደሚገባም በአባቶች በኩል ተነስተዋል ማለት ነው።